የኃጢአት ደሞዝ ምንድነው? ሞት ነው። የሰው ልጅ ሁሉ ኃጢአተኛ ስለሆነ ሞት ይጠብቀዋል። ሞት ደግሞ ምንድነው? ፍርድ ነው። የመጨረሻው ፍርድ ሞት ነው። ስለዚህ አሁን የዚህ ዓለም ገዢ የሚፈረድበት ሰዓት ደርሷል አለ ኢየሱስ ክርስቶስ። ይሄን እየተናገረ ያለው ራሱ ወደ ምን እየሄደ ስለሆነ ነው? ወደ መስቀል እየሄደ ስለሆነ ነው። ግን እኔ ሊፈረድብኝ ነው አላለም። የዚህ ዓለም ገዢ ነው የሚፈረድበት። ኢየሱስ ክርስቶስ በመስቀል ላይ በተሰቀለበት ጊዜ የማን ስራ አከተመ ማለት ነው? የሰይጣን ስራ አከተመ። ኢየሱስ ክርስቶስ የሰው ልጅ ሁሉ ወክሎ ሞተ። በአማኝ ማንነት ላይ የሚደረግ ፍርድ የሰው ልጅ ሁሉ አይወክልም። ይሄ ክፍል በኢየሱስ ክርስቶስ በመስቀል ስራ ያመኑት አንዱ ስለ ሁሉ ሞተ። ግን ሁሉ በሞተላቸው አምነዋል ወይ? ሞተላቸዋል። በሞተላቸው ግን ሁሉ አላመኑም። ኢየሱስ ክርስቶስ መስቀል ላይ በተሰቀለበት ጊዜ የሰው ልጅ ሁሉ ወክሎ ፍርድን ተቀበለ። ተፈርዶብኛል ለማለት ግን በእርሱ ማመን ይጠበቅብናል። በእርሱ ያላመኑትስ አልተፈረደባቸውም፣ ግን ይፈረድባቸዋል። አይቀርላቸውም። እኛ ተፈርዶብናል። ከማን ጋር? ከኢየሱስ ክርስቶስ ጋር ስንሰቀል ተፈርዶብናል። እግዚአብሔር ከማንም ሰው ላይ ሞትን አልሻረም። ሞት ለሚገባው ሁሉ ሞት ተከፍሎታል። ሞታችንን በማን ተካው? በኢየሱስ ክርስቶስ ተካው። እግዚአብሔር ግን የመስቀልና የመቅበር አጀንዳ አይደለም ለሰው ልጅ የያዘው፣ ለሰው ልጅ ሕይወትን መስጠት ነው። ስለዚህ ንጹህ የሆነው ጻድቅ የሆነው ኢየሱስ ክርስቶስ መጣና እኛን ወክሎ በመስቀል ላይ ተሰቀለልን። ከዛኛ ምን ብለን ተቀበልነው? ያ የእርሱ ሞት የኔ ሞት ነው ብለን ተቀበለን። በእርሱ ላይ የተፈረደው ፍርድ የኔ ፍርድ ነው ብለን ተቀበለን። ስለዚህ ተፈርዶብናል።